ጸሎት አድርጌያለሁ። ምንም አይነት መንፈስ ቅዱስ የተለየ ቋንቋ የምናገርበት አልተሰጠኝም። ቃጥተህ ካል መንፈስ ቅዱስ ለመሙላት ፕሮግራም አድርገህ ጸልየህ ካል ታዲያ ሳልጸልይ ነው እንደምጠይቅሽ እናት? አይ መንፈስ ቅዱስ ማንም ሰው ክርስቲያን የተባለ ጸሎቱ ብዬ የማስበው መንፈስ ቅዱስ እንዲሞላ ነው፣ በመንፈስ ቅዱስ እንዲመላለስ ነው የማንኛውም ክርስቲያን ጸሎት አይደለም። ካልሆነ ግን አይዶን አሁን ለምሳሌ ደቀ መዝሙር ስንማር ከደቀ መዝሙር ትምህርት በኋላ ለመንፈስ ቅዱስ ሙላት ኢቨን ይጸለያል። አስተማሪዎቻችን በጣም ያጸለያሉና ከመሃል ሳይሞሉ የቀሩ ልጆች አሉ። ኢቨን ከመሃል ሳይሞሉና ልሳን ሳይናገሩ ስቲል ናው ድረስ ማይናገሩ እኔ ከማውቃቸው ግን ሐሰተኞች ነቢያትም ይሞሉ የለ እንደ እሱ የውሸት ነው ሊባል ነው። ይሞላሉ እኮ ብዙም ይሞላሉ። ተሞላሉ። ሐሰት የሚሆነው ምን መሰለ? አንዳንድ ነቢያቶች አሁን ቀደም እንዳልኩት ጸጋውን ወደ ቢዝነስ የሚቀይሩ አሉ። ታዲያ የተሞሉት የውሸት ነው ሊባል ነው? ተሞልተዋል። እንግዲህ ይሞላሉ እኮ ይሞላሉ፣ ግን አይከብርበትማ። እግዚአብሔርና እነሱ ይተዋወቃሉ፣ መንፈስ ቅዱስና እነሱ ይተዋወቃሉ። ገብቶ ካላ ለስጋ ሰው ሊሸውዱ ይችላሉ። ስለዚህ አሁን ለምሳሌ አሁን መኩን ያልሽው ነገር ያፈርሰዋል እኮ አንቺ ያልሽው ቅድም የወጣው ወንድማችን የእውነተኛ ነገር የተሞላ ሰው እንዴት ሊያታልበት ይችላል? እውነተኛ መንፈስ ነው፣ የእግዚአብሔር መንፈስ ነው። ስለዚህ ሊያታልበት የሚችልበት ሪዝኑ ምን ሊሆን ይችላል? ከእግዚአብሔር የበለጠ ነገር የት ሊያገኝ ይችላል? ዌር በእግዚአብሔር መንፈስ ቅዱስ ከተሞላ አንድ ሰው ከዛ የበለጠ ህይወት ቤት በኩል ሊያገኝ ነው በሌላ ነገር የሚያጭበረብረው? እስቲ ንገር። ያሸነፋል። አሁን ስጋ እንግዲህ ጻድቅ 7 ጊዜ ይወድቃል ይላል እኮ። 7 ጊዜ ይነሳል፣ ይወድቅና ይነሳልና ይሄ ስጋችን ደካማ ነው። እኛ ክርስቶስ አይደለንም፣ ሰዎች ነን። አንዳንድ ሰዎች ስጋዬ በቃኝ ብለው ሙሉ ማንነታቸውን በታማኝነት እግዚአብሔርን ያገለግላሉ፣ ህዝቡን ያገለግላሉ። አንዳንድ ሰዎች ደግሞ የስጋዊ ነገር እያታለላቸው የምድራዊ ነገር እያታለላቸው ጸጋቸውን ሚላቸው። ለምሳሌ አይጠጡም፣ አያጨሱም፣ ምን አይሉም፣ ግን የተለያየ አንዳንድ ልምምዶች ያደርጋሉ። ገንዘብ ዘረፋው እሱን ነው ምልክ እኮ እሱን ነው ምልክ አሁን። ስለዚህ እኛ እንደ ክርስቲያን ከሆንን ትንቢት የሚያመጡትን ትንቢት መርምረን የመቀበል ሐሰተኛ ነቢያቶች እንዳሉ መጽሐፍ ቅዱስ ውስጥ እግዚአብሔር እንዳስቀመጠልን መጠን ሁሉ መርምረን የመቀበል የኛ ድርሻ ነው። ዝም ብለን የሚመጣውን ትንቢት የምንቀበል ከሆነ ትክክል አይደለንም፣ እኛ ራሳችን ማለት ነው። መጀመሪያ ትምህርቱ መስተካከል የለበትም ብለሽ ታስቢያለሽ እናቱ? የትኛው ትምህርት? በመሀል ያለው የመከፋፈል ትምህርት። እሱማ በጣም መስተካከል አለበት እንጂ። እንዴት ነው መስተካከል የሚችለው? በአንድ ነገር ላይ ተቀምጠው ማድረግ የለባቸውም? ለምሳሌ ክርስቲያን አባቶች ለረጅም ጊዜ የኖሩት አሁን መሰረተ ክርስቶስ እንዳልኩሽ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሌሎችንም ጨምረሽ በአንድነት ለምን ልንለያይ ቻልን ብለው አንድ የሚያደርጋቸውን ወንጌል በጸሎት አድርገው በጸሎት አሸንፈው እግዚአብሔር ያንን ብርሃን አብርቶላቸው እንዲገልጽላቸው መጸለይ ለምንድን ነው የከበዳቸው? it doesn't matter what it takes አንድ ለማድረግ የመጨረሻው ዘመን ነው ዮኒ፣ ይሄ የመጨረሻው ዘመን ነው እና በመጨረሻው ዘመን ላይ የሚሆኑ ነገሮች ብዙ ነገር እየሆኑ፣ ስለዚህ ከ14ኛው ክፍለ ዘመን ጀምሮ የመጣው የዋቴ ነው እያልሽኝ ነው ቴክኒካሊ? የመጨረሻው ዘመን። ስለዚህ ቃሉ ሊፈጸም ደግሞ ግድ ስለሆነ ሐሰተኛ ነቢያቶች እጅግ በጣም እየበዙ እንደሚመጡ መጽሐፍ ቅዱስ ይናገራል። የመጨረሻው ዘመን ላይ ሐሰተኛ ነቢያቶች ከየትኛው እንደሚፈልቁ ግን እያስተዋልሽ ነው? አሁን ተስማማን አይደለ? ከየትኛው እየፈለቁ እንዳለ እኔ በበኩሌ ማለት ነው። እኔ ባይዘዌ በጣም መርምሬ አይቼ ነው የምቀበለው። ኢቨን እኔ ማንም መሸወድ አይችልም። ኢቨን ማለት ነው እኔ በራሴ ላይ የመጸለይ ለምፈልገው ነገር የመጸለይ በጣም ስልጣን አለኝ። ልጁ ነኝ። የልጅነት ስልጣን የተሰጠኝ ሰው ነኝ እና ሐሰት ቢናገር ኢቨን አንዳንዶቹ እኮ ላይፍ ውስጥ የሌለውን ነገር ሁሉ ሊናገሩክ ይችላሉ።
ኢቨን ገብቶካል። ምንም ከአንተ ጋር ምንም ኮሚኒኬት የማይገናኝን ነገር ሊናገሩክ ይችላሉ። አሁን ለምሳሌ አንዴ ምን አይነት መልእክት መጣልኝ መሰለህ? እኔ በጣም ነው መልእክት የሚመጣልኝና ትበያለሽ አጠግቢም ትበያለሽ አጠግቢም አለኝ። ነፍሰ ጡር ነሽ እንዴ? አይደለም። እና ተንቀዠቀዠ ማለት እግዚአብሔር ከተናገረውም የሚናገረውን ነገር በትክክለኛው መንገድ አንደርስታንድ ማድረግ አለበት መጀመሪያ እኔ ጋር ከማድረሱ በፊት ማለት ነውና መልእክቱ ከዛ ጋር አይደለም የመጣለት በትክክለኛው እግዚአብሔር የተናገረለት ገንዘብ እንደማገኝና ግን እንደማይበረክትልኝ ነው። በጣም ተወዛግቤ አሜን አላልኩትም፣ ዝም ነው ያልኩትና ፌክ እንደሆነ አንደርስታንድ አደረኩኝ። የመጣልሽ መልእክት ነው? የመጣው መልእክት ልክ አይደለም። ከፓስተር ነው ወይስ በህልምሽ ነው የመጣው? አገልጋይ ተብሎ ነው መጥቶ እንጂ ቤት ነው ይጸልይ። አገልጋዩ አንዷ ናት ይዛው የመጣችውና ኦኬ ከነጭራሹኑ በቃ ማይሆን መልእክት በቃ ነብይ ነን ብለው አውርተው ሄዱ። አሜን ማላልናቸው በቃ ሼም ይዞንኛ ዝም ብለን ላክናቸው። ከዛን ሊወጣ ሲል በጣም ይቅርታ የቀደሙ መልእክት ምንድነው ብዬ ግራ የገባኝ ነበረ። ገንዘብ ታገኛለሽ ግን አይበረክትልሽም መልእክቱ ይሄ ነው አለኝና ኢማጂን አስብ። በሌላም አይነት መንገድ ቢሆን ሰዎች እንዴት እንደሚጎዱ አስብ። አነን የዋህ ጴንጤ ደግሞ በጣም የዋህ ነው። እና እኔ ከሚያስቀኝ ምን ሆነ መሰለሽ፣ ይህን እንደ ትንቢት መናገር ይቻላል። አንድ እንደ ቀልድ ብሎ ገንዘብ ሲኖረኝ ውጣ ብላ የሚለኝ አጥፋ የሚለኝ መንፈስ ከየት ነው የመጣው ብሎ የሚቀልድ አለ። ይህን እንደ ስፒሪቹዋል አድርገው ደግሞ የሚናገሩ ፓስተሮች አይቻል። ገንዘብ እጄ ላይ ሲኖር ውጣና ብላ የሚለኝ መንፈስ አለ ብሎ የሚቀልዱ የአራዳ ልጆች አሉ። ይህንን ወስደው መንፈሳዊ አድርገው ይሰክሱበታል። አሁንም የምነግርሽ ገንዘብ ሲኖርን ቀዳዳችን ብዙ ነው። ገንዘብ አሁን በአብዛኛው አበሻ ካየሽው በተለይ ኢትዮጵያ ችስታ ባንድ ነው። ይቸግርሃል፣ ገንዘብ አይበረክትልም ምናምን ይባላል። ግን ላይፉ ከብዶ እንጂ ገንዘብ ሳይበረክት ቀርቶ አይደለም። የሚከፈለውና ያለው አቅም ባዶ ስለሆነ ነው። ስለዚህ አሁን መደረግ ያለበት ምንድን ነው? አሁንም የምለው ክርስትና በክርስቶስ አንድ ነን እያሉ እዚህ ከሚያጭበረብሩን መጀመሪያውኑ እነዛ ቤተክርስቲያናቶች ታላቅ እናት ቤተክርስቲያን ያልሻቸው ጸልየው ወደ አንድነት የማይመጡበት ነገር ምን አይነት መንፈስ ነው? ይሄን ዘግቢ። እኔ አልኩ እኮ ቀደም ይሆኔ ምን መሰለክ፣ ሁሉንም ነገር አይቼዋለሁ። እኔ በልጅነቴ ሳድግ የቤተክርስቲያንን መሰረት ቤዙን አውቀዋለሁ። አገልጋዮች ምን አይነት ወርቅ የሆኑ አስተማሪ አገልጋዮች እንደነበሩ አውቃለሁ። ምን አይነት መንፈስ ቅዱስ ጉባኤ ውስጥ እንዳለ አውቃለሁ። በጣም ደስ የሚል ወርሺፕ፣ ከልብ የሆነ አምልኮ፣ ኳይሮች ቢቆሙ በጣም በመንፈስ ቅዱስ የተሞሉ ሪል የሆነ ወርሺፕ ምናምን ነው የምታየው በፊት ማለት ነው። ከውጭ እንደመጣ እኮ የሚያስታውቀው ትንሽ ግራ የሚያጋባው ካልቸራል የሆነ የኢትዮጵያ ባህል ያለበት ነገር የለው። አየሽ አሁን ኢትዮጵያ ኦርቶዶክሷን ብታመጪ የራሷ ትውፊቷ አለ፣ የራሷ ምን አለ፣ የራሴ ብላ የምታቀርበው ነገር አለ በኦርቶዶክስነቷ። እናንተ ጋር ቢገባ የምታየው የራስ የሆነ እንትን የለው፣ የራስ ነገር የመንፈስ ጥያቄን ጠይቃት እስኪ። አንደኛ ቆይ አንዴ እችን ነገር ላውራ ሳይጠፋብኝ በኋላ ይጠፋብኛል ነገር ሲበዛብኝ። ሆነ አንደኛ ማለት ነው ጴንጤ ማንኛውም እኛ ስጋ ለባሽ ክርስቶስን ልንከተለው እንጂ ክርስቶስን ልንወክለው አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ በማንኛቸውም አይነት ሰዎች አይመሰልም። ጌታ ኢየሱስ ክርስቶስ ራሱ ክርስቶስ ብቻ ነው። የሚወድ ሰው ቢኖር ፍቃደኛ የሆነ ሰው ቢሆን በትክክለኛው በጌታ በኢየሱስ ክርስቶስ መንገድ ብቻ ነው እንጂ ኢየሱስን አይቶ መከተል ነው እንጂ ፓስተሩን፣ ወንጌላውያኑን፣ ነቢያቱን አይቶ የሚከተል ሰው ጴንጤ የሚሆን ሰው ሲጀመር ስህተት ነው። ሰዎች ደግሞ እነ ፓስተርን፣ እነ ኃጢአተኛ ወንጌላውያኖችን፣ እነ ደካማ ነቢያቶችን እያዩ ኢየሱስን የሚሰድቡት ጌታ ኢየሱስ ክርስቶስን ጴንጤ ማለት የጌታ ኢየሱስ ክርስቶስ ተከታይ ማለት ነው የሚንቁ ከሆነም በጣም ስህተት ነው። ኢየሱስ ክርስቶስ አቻ የሌለው ብቸኛ አልፋ ኦሜጋ ነው። ጌታ ኢየሱስ ክርስቶስ ደግሞ መጤ አይደለም።
ጌታ ኢየሱስ ክርስቶስ መጤ አይደለም፣ ቃል ነበር። ቃል ነው ስጋ ለብሶ የመጣው። ስጋ ለብሶ ሲመጣ ደግሞ በምድር ላይ የሰው ልጆች ሲኖሩ እንዴት አርገው መኖር እንዳለባቸው የመጣው ጴንጤ እንጂ ክርስቶስ የማይመጣው ጌታ ኢየሱስ ክርስቶስን ሲከተሉ የነበሩ ደቀ መዛሙርቶች እነ ጴጥሮስ እነ ጳውሎስ እነሱ ያው እንግዲህ መጤ አይባሉም፣ ያው የኢየሱስ ክርስቶስ ተከታይ ናቸው። ጴንጤውም ደግሞ በዛ ስር የሄደ ነው። በዛ ዘመን የለማ። አሁን በእነሱ ዘመን ላይ አሁን የመጣው ነው። አሁን ዩኬን ሉክራፕ የምናነብሰው አይደል? ቻትጂፒቲ ጉግልን ምናምን መጠየቅ ትችላለች። ኦልሞስት 15ኛው ክፍለ ዘመን ላይ ነው ይሄ ሃይማኖት የመጣው። ምን አለ መሰለ መጽሐፍ ቅዱስ ላይ ስናይ እንግዲህ ጌታ ኢየሱስ ክርስቶስ ከመጣ ጊዜ ጀምሮ ለሐዋርያቱ ሲያስተምር ነበረ። እውነተኛ መንገድ ምን እንደሆነ፣ ወደ አብ መግቢያ መንገድ ማን እንደሆነ ሊያስተምር የሰው ልጆችን ጣዖትን ሲያመልኩ ነበር፣ ብዙ ነገሮችን ሲከተሉ ነበሩ እና ያንን መከተል ትተው ወደ እግዚአብሔር ወደ አብ የሚያደርሳቸው አንዱ መንገድ እሱ ብቻ እንደሆነ ለማሳየት ነው ወደዚህ ምድር የመጣው። ይሄንን አሁን የትኛው ክርስቲያኒቲ ነው የማይከተለው? አሁን የምጠይቀሽ የትኛውን ክርስቲያንን አምጪው፣ ክርስቲያን የተባለ ኦርቶዶክስን አምጪ፣ ካቶሊክን አምጪ፣ ሐዋርያቶችን አምጪ፣ የትኛውንም አምጪ። የትኛውንም ከክርስቶስ ውጭ ሌላ አምላክ ቆይ አንዴ ስሚኛ። የትኛው ነው ከክርስቶስ ውጭ ክርስቶስ አይደለም የሚያስገባው፣ በክርስቶስ አምላክ አይደለም እሱ አይደለም የሚያስገባው ብሎ የሚከራከርሽ አንድ ሰው አምጪ። የሰውን ሃይማኖት መንካት አልችልም። ማንኛውም ክርስትና ውስጥ ስንናገር ማለት ነው ኢየሱስ ጌታ ነው ብሎ የምንቀበለው ክርስትና ውስጥ ያለ አንዱ ሰው ኢየሱስ ጌታነቱን ክዶ ባለ ወንጀለኛ ነው የሚል የለም። ሁሉም ኢየሱስ ጌታ መሆኑን ማንም ሃይማኖት ይኸውልሽ የሚስ አንደርስታንዲንግ ጉዳይ ይመስለኛል። ክርስቶስ ብቻ እንደሆነ ጌታ ኢየሱስ ክርስቶስ አንድ ሲያስተምር እንደ አንድ ከሆነ አንዴ እናቱ አንድ ከሆነ ለምን ተለያያችሁ? ይቺን ብቻ መልሽልኝ። ከዛ ወደ ሌሎች እነማን ናቸው የተለያዩት? አሁን መካነ ኢየሱስ እና ሙሉ ወንጌል ይለያያሉ? አይለያዩም። ለምን መሰለ? ቸርች የሚመሰረተው በጥምቀት ላይ ያላቸው መካነ ኢየሱስ ህፃናቶች ታጠምቃለች፣ ሙሉ ወንጌል አታጠምቅም። መካነ ኢየሱስ ብቻ ነው ይሄንን የሚያደርገው። አልኩሽ እኮ መካነ ኢየሱስ ታደርጋለች። ልዩነት አይደል እንዴ? ቆይ እኔ ደግሞ እኔ ቸርቼን ወክዬ ነው እንጂ መናገር የምችለው ስለ ሰው ቸርች አንድ ነን አላልሽኝም? እንዲያው ኖ እኔ እቃወማለሁ። ይሄንን እኔ እቃወማለሁ፣ አልደግፍማ። አንድ ነን ካልሽ በኋላ እንለያያለን አይከብድም እንዴ? አንድ ነን እናት ቤተክርስቲያን ናቸው አልሽ። ኦኬ እናት ቤተክርስቲያን ከሆኑ እናት ቤተክርስቲያኖች ይከተሉ ነው እያልኩ ያለሁት። ቀደም ያልኩ ይከተሉ አልሽኝ፣ ግን እዚህ ጋር ሊከተሉ ሲሉ አንደኛዋ በምን ታጠምቃለች? በህፃንነት ታጠምቃለች። አንደኛው ካደገ በኋላ ነው የምታጠምቀው። ይሄ ራሱን የቻለ ግድንግድ ልዩነት ነው። ግብዳ ዋናው በድህነት ትምህርት ላይ ሚስጥረ ጥምቀት የሚባለው ወይም ደግሞ ነገረ ጥምቀት የሚባለው ዋናው እሱ ነው። በእሱ ላይ ልዩነት አለ ትልቅ። ለደህንነትም ታጠምቃለች መካነ ኢየሱስ ቸርች፣ ደህንነት አስተምራም ታጠምቃለች። ሙሉ ወንጌል ቸርችም ደህንነት አስተምሮ ያጠምቃል። የመካነ ኢየሱስ ለየት የሚለው ምንድነው? ክርስትና ያስነሳል። ልዩነቱ ይሄ ነው። ይሄን ደግሞ እኔ ወይ መሪ አይደለሁኝም ወይ መካነ ኢየሱስ ቸርች መስራች አይደለሁም ለምን ልላቸውም አልችልም። እኔ አልደግፈውም ይሄንን። ስለዚህ ልዩነት ፈጠርሽ ማለት ነው በራስሽ ጊዜ። እንዴት ልዩነት ፈጠርሽ? የቤተ ክርስቲያንን ፕሪንሲፕል ነው የነገርኩህ እንጂ እኔ ልዩነት በጌታ በኢየሱስ ክርስቶስ ነው የሚያምኑት፣ በአማላጅነቱ ነው የሚያምኑት። መካነ ኢየሱስ ሙሉ ወንጌል ቸርችን በጌታ በኢየሱስ ክርስቶስ በአማላጅነቱ ነው የሚያምነው። ቃለ ሕይወትም እንደዛ ነው። ጥምቀቷ ላይ ብቻ ነው ዲፈረንስ ያላቸው። ክርስትና ቁርባኗ ላይም ልዩነት አላቸው። ቁርባኑ ላይም መካነ ኢየሱስ ቸርችም ያነሳል፣ ቁርባን ሙሉ ወንጌል ቸርችም ይሰጣል።
ሶ ከዚህ የበለጠ ልዩነት ምን ፈለግሽ? ይሰጣል። እኔ አሁን ስለ ቤተክርስቲያን ዲፈረንስ ላወራልክ አይደለም ዮኒ፣ ስለ መንፈስ ቅዱስ ችግሩ ይሄ ነው። አሁን ለምሳሌ አንድ ጥያቄ ልጠይቃት ፈልጊያለሁ። ለምሳሌ እውነተኛ መንፈስ ቅዱስ የሰፈረባቸው ሐዋርያቶች አሉ አለች፣ እለያቸዋለሁ አለች። እኔ ደግሞ እውነተኛ ሐዋርያ የለም፣ ውሸት ነው። ኦነስትሊ እውነተኛ ሐዋርያ የሚባል የለም። እንነጋገር። እዚህ ምድር ላይ አሁን ባለው ሁኔታ ውስጥ ፌክ ነው። ሐዋርያ ነኝ ፈዋሽ ነኝ የሚለው ነቢያት ማለት ነው። ነቢያቶች የሚባሉ የሉም፣ ነቢያት አይደሉም። ፓስተር ሊሆኑ ይችላሉ፣ አዳምጪኝ፣ አስተማሪ ሊሆኑ ይችላሉ፣ አንተ እንግዲህ የእግዚአብሔርን ቃል መሻር አትችልም። የእግዚአብሔር ቃል ደግሞ ምን ይላል? በመጨረሻው ዘመን ይላል በወንድና በሴት ባሪያዎቼ ላይ ትንቢትን ከመንፈሴ አፈሳለሁ ይላል። ሐሰተኛ ነቢያቶችን በጣም እንደሚነሱ ይናገራል። በዛውም ልክ ደግሞ ትክክለኛ ነቢያቶችን በጣም እንደሚነሱ ይናገራል። እስኪ እነማን ናቸው አንቺ አሁን ለያቸዋለሁ ያልሻቸው? እውነተኛ ነቢያቶች የትኞቹ ናቸው? ፌኮቹ የትኞቹ ናቸው? እስኪ እኛ የምንወቃቸው ያንቺ መንፈስ አድሮብን። እኔ ግን በእኔ አንደርስታንዲንግ አሁን ባለው ኢትዮጵያ ውስጥም ሆነ ዓለም ላይ ሁሉም ይሄ ለክርክር ያህል ክርክር አይደለም። አንቺ ማስረጃ ኤቪደንስ ነው። ጥያቄ ነው። ክርክር የምታደርጊው አንቺ ነሽ። እኔ ይኸውልሽ ስፔሲፊክሊ ነው የጠየኩሽ። እውነተኛ ሰዎችን አውቃቸዋለሁ፣ እውነተኛ ነቢያቶች አሉ። ለምሳሌ ሳወራ አልሰማከኝም። ጥያቄ ምን እየጠየኩሽ አይደል? አንቺ ጥያቄን አዳምጪው። መጀመሪያ ይኸውልሽ ስታወሪ ሰምቼሽ ነው የምጠይቀሽ። እውነተኛ ነቢያቶች አሉ፣ ቃሉን ደግሞ የሚያሳስቱና ጸጋቸውን ምንድነው ጸጋቸውን በአግባቡ የማይጠቀሙ ምንድነው ስጋ የሚያሸንፋቸው ነቢያቶች አሉ አልሽ። ሰማሁሽ እኮ። እኔ ደግሞ ምለው ሁሉም ነቢያቶች የመጽሐፍ ቅዱስን የጌታን ቃል ተጠቅመው ነቢያት ሆነው ትሪክ ያደርጋሉ ወይንም ሰውን ያጭበረብራሉ እንጂ ነቢያት የሚባል በዚህ ምድር ላይ የለም። ውሸት ነው፣ የለም። እና ካለ አስረጅኝ፣ የትኛው ነው እውነተኛ ነቢያት? አንድ ነገር በቃ ስማኝ፣ ልመልስልህ። አሁን ጠየቀኝ አይደለ? ልመልስልህ። ቅድም እኔ ያልኩት ምንድን ነው? ትንቢት መተው ሲነግሩኝ፣ ትንቢት የሆነ ሰው ትንቢት መተው ቢነግረኝ፣ አንደኛ ትንቢትን እመረምራለሁ፣ ዝም ብዬ አልቀበልም። ሁለት ደግሞ ትክክለኛ ነቢይ ከሆነ የሚናገረኝ ሰው እለያለሁ ነው ያልኩክ እንጂ እነገሌን እለያለሁ እነገሌ እንትናቸው እንትን አይደሉም ብዬ አላልኩክም። የሚናገረኝ ሰው እውነተኛ አላልሽኝ እኮ። እውነተኛ አለ ትንቢት ሲናገሩ ነው የምታውቂው፣ ከትንቢቱ ነው የምታውቂው። አሁን ትንቢቱ ለምሳሌ መጥቼ እቴ አሁን ላንቺ እኮ አይደለም እኔ መጥቼ አሁን ላንቺ አጋጣሚ አዳምጪኝ፣ እቴ አዳምጪኝ። አሁን እኔ አንቺ ላይ ያንቺን ህይወት ያንቺን ፍላጎት ጭንቅላትሽን ሳይኮሎጂ በተወሰነ ነገር ገምግሜ፣ ያው ሂውመን ሳይኮሎጂ አንድ አይነት ነው። በተለይ ኢትዮጵያ ሳይኮና መንፈስ ቅዱስ አንድ አይደለም። አዳምጪኝ፣ ይኸውልሽ በኢትዮጵያ ውስጥ ኑሯችን አንድ ነው፣ ባህላችን አንድ ነው፣ አስተሳሰባችን ተመሳሳይ ነውና አንድ ስማርት ሰው ያንቺን የሚመስል ነገር ያንቺ ቤት ውስጥ ያለውን ነገር ገምቶ ይነግርሽና ተመሳሳይ ይሆንብሻል ማለት ነው። ይመጣና አሁን ኦኬ አንቺ አሁን ትዳር ያስጨንቅሻል ይልሻል። ትዳር እየፈለግሽ ይሆናል በአጋጣሚ ደን ያንን ሲነግርሽ መልእክቱ ትክክል ነውና ይሄ ሰውዬ ጌታ ነብይ እውነተኛ ነብይ ነው ብለሽ ልትቀበይ ነው ማለት ነው። በመልእክቱ ነው እያልሽ መጀመሪያ ደረጃ ማለት ነው። ትንቢት ማለት ከፊት ለፊት ሊሆን የሚችልን ነገር ማየትና ከዛ ደግሞ እየሆነ ያለን ነገር የሚያይ የሚመጣን የሆነን ነገር የሚያይ ሰው ነው ትንቢተኛ የሚባለው ማለት ነው። ሲቀጥል ደግሞ ማለት ነው እኔ አሁንም ደግሞ የምነግርህ መልእክት ሲነግሩኝ መርምሬ ነው የምቀበለው። መንፈስ ቅዱስ ያለበት ሰው ኤኒ መልእክት ሲመጣለት ትንቢትን መርምሮ ይቀበላል። መንፈስ ቅዱስ ያለበት ካሉት ነቢያቶች ካሉት ነቢያቶች እውነት ተናግረው ካሉት ነቢያቶች ትንቢት ተናግረው የጸደቀላቸውና እውነተኛ የሆነው የተገኙት እነማን ናቸው? እስኪ አሁን አሉ ከመባል እኔ አሁን ለምሳሌ ማለት ነው አንተ ማለት ነው ልክ ስለ ድህነት ላይክ ብቻ ነው ትንቢት ያለ የመሰለክና ትንቢት በጣም በብዙ መንገድ ነው። እሺ ያለ ሁሉም ነገር ነው ብያለሁ። ስለ ትዳር ሊሆን ይችላል፣ ስለ በሽታ ሊሆን ይችላል፣ ስለ ድህነት ሊሆን ይችላል፣ ስለ ሀገር ሊሆን ይችላል። ሰምቼሻለሁ። ዳዝ ማተር እኔ ስለ ድህነት ብቻ አላልኩም። አሁን ማለት ነው ሪል በላይፍ ውስጥ ተናግረው እግዚአብሔር ይሄን ነገር አይቶታልና ይሄንን ጉዳይ ወደ እንደዚህ አይነት መልካም ነገር ያመጣልሻል ብለውኝ ሪል የሆነልኝ በጣም ትክክለኛ ነቢያቶች ኢቭን ጅማ ላይ አሉ። ለምንድን ነው የለም የምትለው? እግዚአብሔር እንዳላቸው እንወቃቸው እኮ ንገሪኝ። እነማን ናቸው?
እንዴ ለምን አያደርግልንም እንዴ? እውነተኛ ከሆነ እኮ ሰው ከበረከቱ ማግኘት አለበት። ይሄ ማለት ነው ለኔ ፕራይቬሲ እንጂ ማለት መጣ ነው ለክርክር ያለ እውነተኛ ነብይ ካለ በትክክል እኔ በላይፌ ውስጥ አልኩ እኮ በላይፌ ውስጥ እኔ በጣም ብዙ ቅዱሳኖችም የተጠቀሙበት ነቢያቶች አሉ። አንተ ሐሰተኛ ነቢያት ብቻ ነው ያለው አላለም እኮ መጽሐፍ ቅዱስ። ሐሰተኛ ነቢያቶች እንዳሉ ሁሉ ትክክለኛ ነቢያቶች አሉ። ገብቶሃል? ኧረ ጅማማ እንመጣለን፣ ቡናም እንጠጣለን በዛው ምን ችግር አለው? እናቱ ዋናው እውነተኛውን እንጂ መምጣት አለበት። ዋናው እውነተኛውን እንጂ ጅማማ እንመጣለን። ኧረ በጣም አሉ የእውነት አይናቸው የተከፈተ መንፈሳዊ አይናቸው። አይ ይመስገኑ። እዚህም አንዴ ስማቸውን ትጠሪያቸው። ለምሳሌ ናቲ የሚባል ልጅ አለ። ናቲ ይባላል። ናቲ ልጅ ነው ወይስ ነብይ ነው? ነብይ ነው ልጅ ምልክ እኔ በጣም በቅርበት ሳቀው እንደ ፋሚሊ ነው ስናድግ የነበረው እና በጣም ጾም ጸሎት ይዞ በቤቱ የሚጸልይ ፕሮፌት ናቲ ነው ስሙ ወይስ ምንድነው? ፕሮፌት ናቲ ነው። ፕሮፌት ናቲ የእውነቴን ነው የምነግርህ ማለት ነው። በጣም አይሰማለሁ እንዴ ስለማላውቀው ማድረግ አልችልም። ከእግዚአብሔር ጋራ ኮሚኒኬት ያለው በጣም ጾም ጸሎት ይዞ የሚጸልይ በየካፌ እንዲየዞረ ምናምን ታይሙን የሚፈጅ አይደለም። የት ሄደ? አዲስ ታይምስ አለ። ኦኬ ጎ ሄድ። እሺ። እና እኔ በአንድ ወቅት ላይ የራሴ ፐርሰናል የሆነ ኬስ ነበረኝ። አጥቶካል አንዳንዴ እኔ ውስጥ ሶፎንያስ ያቀረበው ልጅ ነው። ይደክምህም ፐርሰናል ኦኬ ትልኪልኝ መናገር ግዴታ የለብኝም፣ ግን ለምስክርነት እንዲሆን አይ ጥሩ ነገር ካለ ብንሰማው ጥሩ ነው። አሉ በትክክል አሉ። እና ጉባኤ ውስጥ ገባሁኝ። ጉባኤ ውስጥ ገብቼ ማለት ነው ምንም ኬዜን አያውቀውም። ምንም ኬዜን አያውቀውም፣ ግን ያለውበትን ስታተስ እየሆነ ያለውን ነገር በትክክል ነገረኝ። እግዚአብሔር በሁለት ነገሮች ላይ ይፈርድልሻል ነው ያለኝ። ኢቨን ወደ 2 3 4 አላለም። እግዚአብሔር በሁለት ነገሮች ላይ ይፈርድልሻል። እየሆነ ያለው ነገር ይሄ ነው። ምንም ሳይቀር ተናገረኝ። እሱ ስለተናገረኝም እኔም መጸለይ ያለብኝ እጸልይ ነበር። እኔም ኤግዛክት በሁለት ነገሮች ላይ እጄን በአፌ ላይ እስክጭን ድረስ እግዚአብሔር በትክክለኛው መንገድ ነው የፈረደልኝ። ያኔ መልካም። ስለዚህ ሰምታችኋል። እኛ የምናመልከው አምላክ የሚያይ የሚሰማ የሚናገር አምላክ ነው። አምላክ ማለት ነው። በአምላክ እኔ ኳስችን ማንም ሰው የለውም። አምላክ ትክክለኛ እንደሆነ እዚህ ያለው ሰው በሙሉ ይመሰክርልሻል። ለሚፈልገው ድምፁን ያሰማል። ለሚፈልገው ሰው አይኑን ይከፍታል። እሺ ዴቭ ጥያቄ አለ? ጥያቄ እንኳን ሳይሆን እንዴት ነው? በመጀመሪያ ሰላም ነው ወይ? ሰላም ነው። ሎንግ ታይም It's been a long time. በጣም አይ ነው። ሰላም ነው ሁሉ ነገር እግዚአብሔር ይመስገን። ደህና ነህ? አለን። እስቲ ዘግባት። ማለት አንደኛ ቆሮንቶስ ላይ ሁሉም ነገር ከ12 እስከ 13 እስከ 14 ያለው ላይ ስለ ቅድሙ ስታወራው ስለነበረ እሷም ስትለው ስለነበር ነገር ትክክል ነው ያወራቸው አባባል። ግን ደግሞ ምን ይላል መሰለ እና በልሳን መናገር አሁን ወደ ልሳኑ ልመልሳችሁ ማለት ሁሉም ሰው ስላልተግባባ እዛ ላይ ማለት ነው። እያንዳንዱ የሚናገረው የነበረው ግን አንተም የተናገርከው ትክክል ነው። ሰዎች በሰዓቱ ጴንጤቆስጤ በሚባለው በዓለ 50 ላይ መንፈስ ቅዱስ ወረደና የተለያየ ቋንቋ ምክንያቱም እዛ ጋር የነበሩ ሰዎች ከተለያየ ቦታ የመጡ ሰዎች ስለነበሩ ለሁሉም ይገለጥ ዘንድ የእግዚአብሔር ቃል ልዩ የልሳን ቋንቋ ተሰጣቸው። እነሱ ራሱ የማያውቁበት ምክንያት ደግሞ ቋንቋ ብዙ የመንፈስ ቅዱስ ጸጋ እንዳለ ከ12 እስከ 13 እስከ 14 ላይ አንደኛ ቆሮንቶስ ላይ በደንብ አድርጎ ዘርዝሮታል። እና ግን አለ እኔ ፍቅር ከሌለኝ በመላእክት ልሳንና በሰው ልሳን መናገር ችዬ ግን ፍቅር ከሌለኝ ልክ እንደ ጸናጽል ሸዋሸዋ እንደሚል ዕቃ ነኝ ይላል። አንድ ሁለተኛ ነገር ደግሞ እናንተ ልክ በልሳን በእንትን ስትናገሩ ለራስህ ነው የምትጸልየው። ያን ጸሎት
ከእግዚአብሔር ጋር ቀጥታ የሚያገናኝ የመንፈስ ቅዱስ ስጦታ ነው ብሎታል። በዚህ ላይ መከራከር ሰው የለበትም። ምክንያቱም ኢትስ ጀስት አ ጊፍት ኦፍ ጋድ። አንተ ለእግዚአብሔር ጋር ስትገናኝ ለራስህ ነው፣ ቀጥታ የሆነ ግንኙነት ነው የምታደርገው። ይዶን ኢቭን ነው እሱ ላይ ስትተነጥቀህ የምትሄደው የምትጸልየው አይነት ጸሎት ነው። ድጋም አይነት ጸሎት አለ፣ በኑባቤ የምትጸልየው አይነት ጸሎት አለ፣ አፍህን ከፍተህ የምትጸልየው ጸሎት አለ። ይሄ ግን ቀጥታ ከእግዚአብሔር ጋር የሚያገናኝ ስፒሪቹዋል ያለው መንፈሳዊ የሆነ ጸሎት ነውና ያንን ጸሎት ግን የሚተረጉምም ተሰጥቶታል። ሌላ ቅድም እንደተገለጸው በማህበር ውስጥ የሚተረጉም ሌላም አለ። አንተም ራስህ ይላል ትርጉሙ እንዲገባ መጸለይ አለብህ፣ ስለዛ ጸሎት ማለት ነው። ይሄ ይላል ሁለት አይነት ነገር ነው የተናገረው እዚህ ጋር በመላእክት ጸሎትና በመላእክት ልሳንና በሰው ልሳን ብጸልይ ብሎ እዛው ከ12 13 14 ላይ እዛው ላይ ነው ያለው። ስለዚህ ጉዳይ ስለ የመንፈስ ቅዱስ ስጦታ ብሎ በመንፈስ ቅዱስ የመንፈስ ቅዱስ ስጦታ አያልቅም፣ ግን ለሰው ልጅ እዚህ ጋር በመጽሐፍ ቅዱስ ስለተገለጸው እስከ 9 ድረስ እንደተሰጠ ግማሾቹን የእንትኖች አባቶች አረጋቸው ትርጉም ይናገር አደረገው። አጋንንት ጀስት መለየት ብቻ አንተ እዚህ ጋር ችግር አለብህ፣ አጋንንት አለብህ፣ ስለዚህ ሂድና ወይ ተጠመቅ ይልሃል ወይ ደግሞ ወደ እንትን ይመራሃል። ይሄ ብቻ የሚያደርግ ብቻ ጸጋ የተሰጠው አለ። በእግዚአብሔር ቃል ደግሞ ትርጉም ደግሞ ሁሉንም ቋንቋ መናገር እንደሚቻል እንደ ቅድም እንደተሰጠ ልሳን የሚለው እኮ ቋንቋን እኮ ነው at the same time። ምክንያቱም እዛ ጋር ያለው ሰው ልሳን ተናግረው ምንም አይገባውም። አንተ ራስህ ያልገባህን ቋንቋ ለሰው ላይ ተናግረህ ምንም የሚገባ ነገር የለም። አሁን እዛ ጋር ግጭቱ የተፈጠረው ከልጅቷ ጋር እዛ ጋር ነው። አንተ እያልክ ያለው እነሱ የሚሰሙትን ነው የተናገሩት ትላለህ። yes it's real ባይሆን ኖሮ ለእያንዳንዱ የተለያየ የማያውቁትን ልሳን ተሰጥቷቸው እንዴት ነው ለህዝብ የሚጠቅሙት? የሚፈልገው ሲጀመር ክርስቶስ ሊሰበክ ነው። ስለዚህ በየትኛው ምክንያት ነው እንደዛ የሚያው? ግን እሷ ደግሞ ትክክል ናት። ልዩ የልሳን ቋንቋ ይሰጣል የሚለውም አለ። ምክንያቱም ልዩ የሚሰጥህ ደግሞ አንተም በማህበርም ስትጸልዩ በልሳን ትጸልዩና at the same time አንድ ሰው ደግሞ አለ ያን ትርጉም የሚናገር እዛ ላይ። ይሄ ሁሉ ግን ትርጉም ደግሞ እንደሌለው ይነግራል። ምክንያቱም እናንተ በልሳን ከምትናገሩ ለማህበሩ እንዲጠቅም ለህዝብ ለብዙ ሰዎች እንድትጠቅሙ ብትተነበዩ ይሻላል ብሎ ደግሞ አስቀምጦታል መጨረሻ። ይሄ የሚያጣላ ምንም አይነት ጉዳይ አይደለም። ጀስቲስ ስጦታ ነው። ስጦታው ግን ትልቅ ከእግዚአብሔር ጋር የሚያገናኝ መንፈሳዊ ጸሎት ነው ብለን ብንይዘው ይሻላል ወደ ሌላ ከሚሰፋ ለማለት ነው። ግን ከፈለክ እኔ አሁን ስፔሲፊካሊ ይዤው ነበር እዚህ ጋር ከ12 13 14 ላይ በሙሉ ካነበብከው ይነግራል። በቃ ስለዛ ብቻ ነው የሚናገረው። እና ምንድነው ታዲያ የሚጠቅመው? በልሳን መናገር ነው የሚጠቅመው። በልሳን መናገሩ ለማህበር ይላል። ማህበር ላይ በዛ በእግዚአብሔር ጸሎት ላይ ለተሰበሰበው ሰው ግን ደግሞ ለራስህ ነው ዋናው፣ ለራስህ ነው እንትን የሚያመጣልህ እድገትን የሚያመጣልህ ለውጥን የሚያመጣ ከእግዚአብሔር ጋር ከዛ ኃይለኛ ኢንታመሲ የምንለው ነገር አለ። ስፔሻል ኢንታመሲ ከእግዚአብሔር ጋር እንዲኖርህ ያደርጋል። ግን አንተ ለማንም አትጠቅምም። አሁን ይሄ ማህበር የሚላቸው እዛ በዛ ሰዓት ለእግዚአብሔር ተብለው ለሐዋርያትን ሲናገር ሐዋርያት ሂዱ ተብለው ነው ወደ ዓለም እንዲያስተምሩ ነው የተመሩት። ስለዚህ ለራሳቸው ብቻ ቢጸልዩ ለማን ጠቀሙ? እንደዚህ ክርስቶስ ያስተማረው ትርጉም የለውም ማለት ነው። ለ12 ሰው ብቻ ሆኖ ሊቀረው ማለት ነው። ስለዚህ ለራስህ ነው። አንተ ስፔሻል ተመርጠሃል፣ በዛ ጉዳይ ላይ ተመርጠሃል። እግዚአብሔር ወዶሃል፣ መርጦሃል፣ ትናገራለህ። ማንኛውም ሰው ማድረግ ይችላል። ይሄ ችግር የለውም መጽሐፍ ቅዱሳዊ ስለሆነ አንተ እንደዚህ የምታደርገው ስህተት የምትለው ነገር አይደለም። ግን ምንድነው መተርጎም መቻል አለበት። ሰይጣንን በልሳን ሊያናግርህ ስለሚችል ረቂቅ ነገር ነው። መተርጎም መቻል ትርጉሙን ማወቅ መቻል አለብን ለማለት ያህል ነው። እሱን ተስማምተናል። ሌላ ጥያቄ ካላችሁ ግን ፈታ ብለሽ ነው አይደል የምትመለሺው? አልደበረሽም አይደል? እንዳላጨናንቅሽ። በጣም አምሶ ሃፒ ስለ መንፈስ ቅዱስ አንቺም ደስ በሚል ነገር በስርዓት ሳይደብርሽ ስለምትመለሺ በጣም አድርጌ አፕሪሺየት አድርጌሻለሁ። እናቱ በእውነት ቁም ነገረኛ ነሽ። ጎሄድ መኩሻ። ሌላ ጥያቄ ምንድነው? አሁን ወንድማችንም ያለው ኃይለኛ ኢንተመሲ ነው ከፈጣሪ ጋር በጣም የሚያገናኝ ነው ልሳን ከተባለ ከሱ ሐሳብ ጋር የሚጋጭብኝ ነገር ምንድነው?
እሷ ያን ያህል ኢንተመሲ ካላት ከፈጣሪ ጋር ያን ያህል ከፈጣሪ ጋር መገናኘት ካላት ለምንድን ነው ሌላ ነብይ የሚባል ስለሷ ሊነግራት የቻለው? ፈጣሪ ለሷ መንገር አልፈለገም ማለት ነው ወይስ የሷ ኢንተመሲ ልክ አልነበረም ማለት ነው? ይሄን ብታስረዱ ሁላችሁ፣ እሷ ብቻ ሳትሆን ሌላም ካላችሁ። በነገራችን ላይ ቅድም ፓስተሩን ነው ፕሮፌቱን አንተ የጸለይክልኝን ጸሎት እኔ ልጸልይ እችላለሁ አይ ቲንክ በተሰጠ ፕሮፌት ስለሚል እንድትጸልይልኝ ፈልጌ ነው ብዬ ስለው ነበርና ጸጋ 10 የጸጋ ስጦታዎች አሉና ጸጋ የተለያየ ነው። እሺ መንፈስ ቅዱስ ስትሞላ አንድ ላይ ከጸጋ ጋር ነው የሚሰጠው። ምናልባት የኔ ጸጋ ስጦታ ዝማሬ ሊሆን ይችላል። ገብቶሃል? የነብይነት ጸጋ ስጦታ ለኤቭሪባዲ አይደለም የሚሰጠው። ገብቶሃል? የተለያየ ለግማሹ የጸሎት ጸጋ ስጦታ፣ ለግማሹ የዝማሬ፣ ለግማሹ ደግሞ የነብይነት የፓስተርነት የጸጋ ስጦታዎች ተለያዩ። እኔ የዝማሬ ጸጋ አለኝ፣ በዝማሬ አገለግላለሁ። ለእግዚአብሔር ደግሞ አሁን ካለኝ ላይፍ በጣም ላይፌ ከሆነ ጊዜ በኋላ ኃላፊነት አለብኝ ምናምን የሰው ሀገር ሂጄ ነበረ። ስራዬ ቸርች እንዲሄድ ምናምን አያረገኝም። ከቸርች ብዙ ርቅ ያለሁኝ። ከዛ መጥቼ ደግሞ ልጆች ወልጃለሁ፣ ለልጆች አሉኝ። ልጆቼን ለማሳደግ ጸጉር ቤት ሰራለሁ ምናምን። በጣም እንዲጥብቅ ያልኩኝ አይደለሁም ከቸርች ጋር። ከአምላኬ ጋር ግን በራሴ በጣም ቁርኝት አለኝ። አሁን እኔ ባይዘዌ ሊኖረኝም ይችላል የነብይነቱ ጸጋ ስጦታ። ነብይነት ግን ምን ይፈልጋል መሰለ? ከእግዚአብሔር ጋር ዲፕሊ ኮሙኒኬት ይፈልጋል። ጾም ጸሎት ይዘህ መጸለይ አለብህ። ከብዙ ነገሮች መታቀብ አለብህ እግዚአብሔር አምላክህን ለማየት። ለምሳሌ አሁን በቁጥቋጦ ውስጥ ስለዚህ በአጭሩ ያለ የምትል እኔ በገባኝ ቋንቋ ልንገርህ፣ የተለያየ ስጦታ ስላለ እኔ ያንን ስጦታ ስላላገኘው በሌላ ነብይ ነው ያስነገረልኝ እያለች ነው በአጭሩ። አዎ ግን ያ መልስ አይሆንም። ምክንያቱም ኢንተመሲ ነው ከተባለ ፈጣሪ አንዴ ከቀረበክ ነው። አሁን ስናይ ዳንኤል እና አዛያን ሁሉንም ስናያቸው ሌላ ሰው መጥቶ ሲነግራቸው አይተናናቅም። በባይብል ላይ የለም እንደዛ አይነት ነገር። ራሱ ነው ሁሉን ነገር ከነሱ ጋር ነው ኮሙኒኬት የሚያደርገው። ስለዚህ እናንተ ኢንተመሲው ካላችሁ ያውም ሌላ ሰው የማያውቀውን ቋንቋ እሱ ብቻ የሚናገርበትን ለእናንተ ሰጥቶ ያን ያህል ፓወር ሰጥቷችሁ የእናንተን ፍላጎት ከእናንተ ጋር መነጋገር የእናንተን ለውጥ ለምን አልቻለም ነው አለ። አሁን ላልከው ነገር ሁሉ ስህተት ነው። ባይዘዌ እኔ አሁን ብዙ ነገሮችን ረስቼ ሊሆን ይችላል እንጂ በመጽሐፍ ቅዱስ ውስጥ አሁን ለምሳሌ እያንዳንዱ የየራሳቸው የተለያየ አገልግሎት የጸጋ አገልግሎት ነበራቸው። በተለያየ የጸጋ አገልግሎት ነበር ሲያገለግሉ የነበረው እግዚአብሔርን። እሺ ሁሉም ነብይ አይደለም። አሁንም ልንገርህ እስቲ ባይብል ብሉይ ኪዳን ላይ እና ማለት አትከራከራ። ኖ ክርክር አይደለም፣ አሳይን ያልኩሽ የኔ ቆንጆ። አይዞሽ ረጋቤና አሁን እኔ የጠራሁት ዳንኤል አለ፣ አዛያ አለ። እስቲ እነሱን ሌላ ነብይ መጥቶ የነገራቸውን ነገር እስቲ አሳይን በባይብል ላይ። እኔ ምን ልልክ ነው መሰለክ የምፈልገው አሳይ ነው ካለሽ ክርክር ካረከው ወደ ክርክር ነው የሚሄደው። ግን መጽሐፍ ክርክር አይደለም አለ ካልሽ መጽሐፍ ቅዱስ አለ አንብበው ከፈለክ። ኖ አለ ካልሽኝ ዳንኤልን ወይ አዛያን ዳንኤልን ወይ አዛያን ሕዝቅኤል ለምሳሌ ሪች ከማን የናቲ እህት ባይዘዌ የነብይ ናቲ እህት አለች እዚህ ውስጥ ራሔል የኪዳን ልጅ የሚለው ማለት ነው። እኔ ስለ ባይብል ነው የማወራው፣ ማንንም አልፈልግም። አንቺ አለሽ ከባይብሉ አሳይ። የናቲ ነግቢ ማን ነው? ትሞታለህ ሪች ላኪ ገስት አሱን ልጅ ነበርኩ። አዎ ትሞታለህ ብሎ ሲነግረው ግድግዳ ላይ ፊቱን አዝሮ እግዚአብሔርን ተማጸነ። ከዛን እግዚአብሔር መልሶ ሂድና እድሜ እንደቀጠለለት እንዲነግረው አዘዘው። ገብቶሃል? ተመልሶ ሄዶ ኢሳይያስ ላይ ነው ያልከው፣ እሱ ላይ ነው ያለው ምዕራፍ 38 ላይ ለክርክር ነው ብዬ ያልኩህ ይሄንን ነው። ለዛ ማንን ነው ትሞታለህ ያለው? እድሜ ላንብልህ ላንብልህ አባቴ። ስለዚህ ከቸርች ስለቀረች ብዙ ነገሮች መጽሐፍ ቅዱስን አንብቢያ ቤት አንቺ
ትተሻል ማለት ነው። እናቱ መቶ የለብሽ ነው ያደግሽበት ስለሆነ በእውነት እንትኑን ታውቂዋለሽ። አይዲያው በደንብ አለ። ምንድነው የሚለው መሰለ ላንብልህ። በዚያም ወራት ሕዝቅያስ የሚባል ቅዱስ ነበርና ለሞት እስኪደርስ ታመመ ይላል። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይልሃል፣ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክላለሁ። ከዛ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ ይላል። ከዛ አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም ነገር እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ፣ እየጸለየ ማለት ነው። የእግዚአብሔርም ቃል ወደ ኢሳያስ እንዲህ ሲል መጣ። ወደ ሌላው ሕዝቅያስ ነው ጸሎት ያደረገው፣ ቅዱስም የሆነ ሰው ነው። ከዛ ደግሞ ለኢሳያስ ነው የተነገረው። ከዛ ሂድ ሕዝቅያስን እንዲህ በለዋል፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይልሃል፣ ጸሎትንም ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምራለሁ ብሎ እግዚአብሔር ነገረው። ስለዚህ ለአንዱ የተሰጠው አይደለም። አሁን መጀመሪያም ትሞታለህ ያለው አዛያ ነው፣ በኋላም ተጨምሮልሃል ያለው አዛያ ነው። ትክክል። ኦኬ። ስለዚህ ሰውዬ አሞት ነበር አይደለ? ያ በቃ ያ ቅዱስ አሞት ነበር። ከእግዚአብሔር ጋር ጸሎት ያደርጋል እኮ። ነቢያት ግን አይደለም፣ ነብይ አይደለም። ነብይ ነው ሕዝቅኤል? አይ ነብይ አይደለም። ኦኬ። ስለ ነቢያቶች ነው ያወራነው። አሁን የጠራዋቸው ስማቸውን ጠርቼ ነው የጠቀስኩት። አዎ እሷ አሁን እኮ ነብይ አይደለችም። አይደለም። ኖ እንተ መሲሁ ነው እኮ። እንተ መሲ ማለት ከፈጣሪ ጋር መነጋገር ከጀመርክ ጀምረሃል፣ አለቀ። ካንተ ጋር ይነጋገራል፣ ካንተ ጋር ይነጋገራል። ሌላ ሰው አይልክም ነው እኔ ጥያቄ። እና ይሄ ነገር እውነት ነው ወይ ነው እንተ መሲሁ ጋር ነው አሁን ያለኝና በባይብሉ ላይ አሁን አዛያ ስለራሱ አዛያ ነው የሚያውቀው። ስለ ዳንኤል ነው የሚያውቀው። ከዳንኤል ጋር መነጋገር ይችላል ፈጣሪ። ሌላ ዳንኤል አላመጣለትም ወይ ሌላ አዛያ አላመጣለትም። ያንን ነው እያልኩ ያለሁት እና ያንን ነው አሳየኝ ያልኩት እንጂ ይሄንንማ እንደዚህ አይነት ነገርማ እንትና ጋር መሄድ እንችላለን እኮ ዳዊት ጋር፣ ንጉስ ዳዊት ጋር መሄድ እንችላለን። ምን ችግር አለው? ንጉስ ዳዊት እኮ እየተነጋገረ የሚነግረው እኮ ለነብይ ነው። ከዳዊት ጋር አይነጋገርም ፈጣሪ፣ ከነቢያቱ ጋር ነው የሚነጋገረው። ነቢያቶቹ ናቸው እየሄዱ የሚነግሩት አይደለም እያልኩ ያለሁት። ግን ነቢያት ለነቢያት ወይ ደግሞ ከፈጣሪ ጋር መነጋገር የጀመረ አይቋረጥም። ለራስ ይነግራል እንጂ እንዴት ሌላ ሰው አሁን ይሄ ልሳኑ ከፈጣሪ ከሆነ ፈጣሪ ለምንድን ነው ለነሱ መንገር ያልቻለው? ያንን እኮ ለራሷ መንገር ሲገባው በሌላ ሰው የሚነግራት ለምንድን ነው ጥያቄ። እሺ መኩ ምን አለ መሰለ፣ ይቅርታ እግዚአብሔርን ለምን አይባልም? በመጀመሪያ ደረጃ ከፈለገ ይባላል፣ መብቴ ነው። በአህያ መናገር ይችላል። እግዚአብሔር ከፈለገ በአህያ ማውራት ይችላል። ለምን ማለት ሞኬ እኮ ክሪቲካል ጥያቄ ነው የጠየቀሽ። አንቺ ግንኙነቱ ካለሽ ዋይ ዳይሬክትሊ ለምን ላንቺ አይነግርሽም? እንተ መስካለሽ አይደል ማለት ነው። እየነገርኩህ ነው። አሁን ለሱ ያያውን ነገር ይነስክ እግዚአብሔር ከአህያ ጋር ትሞታለህ በለው ያለው እኮ እግዚአብሔር ነው። ያያውን ትሞታለህ በለው ያለው እግዚአብሔር በአህያ ይናገራል የሚለው ነገር አይናገርም እንዴ? አህያ ይናገራል የሚል ካላ ከፈለገ የሚባል የለም። ከፈለገ በመንፈስ እያወራን ነበር በብሉቱዝ። ቆይ ቆንጆ ነው ያልገባኝ ነገር ምን አለ መሰለኝ፣ ከፈለገ የሚባል ነገር የለም። አድርጓል በብሉቱዝ ነበርን። ይቅርታ ቤተሰብ። እግዚአብሔር ለምን አይባልም ነው አሁን የምንጠይቀው። እግዚአብሔር ለምን አይባልም? ኦኬ ለምን እንደሚባል ቆይ አብርሃም ማለት ነው። አብርሃም ለምንድን ነው የምታጠፋው ብሎ ጠይቋል እኮ። መብቱ እኮ ነው፣ መብት ነው። የሰዎች እንጠይቃለን፣ መብታችን ነው። ለምንድን ነው ሎጥን ሶዶም የምታጠፋው? ከዛ ላይ ለምን እንዲስ ቢሆን እያለ ጠይቋል። እና አይጠየቅም የሚለው ልክ አይደለም። ጠይቁ፣ መርምሩ፣ ለምን ፈልጉ። እኔም ኮሚኒኬት ነው የማደርገው። ለምን ቆንጆ ለምን ስልኮምን ከእግዚአብሔር ጋር አይደለም ኮሚኒኬት እያደረክ ያለ እኛን ነው። ስለዚህ ነው እየጠየከን ነው እንዴ? ወክለሹ እያወራሽ አይደል እንዴ? አይደለም። እኔ እግዚአብሔር ይሄው አንተ አሁን አብርሃም ራሱ እግዚአብሔርን ነው እየጠየቀ ያለ። አዎ እኔም ጠይቀዋለሁ። እግዚአብሔር ስለሚናገረው አዳም እግዚአብሔር ስለሚናገረው ይኸውልሽ ቆንጆ መጀመሪያ ስገባ የተናገርኩት አለ በህይወቴ እንደዚህ በአካል ልሳን አውርቻለሁ የሚለኝ አይቻላቅም። ፈርስት ታይም ስለሆነ ልጠይቅ ብዬ ነው የገባሁት።
አየሽ አንቺ በተራመድሽው ተራምደናል፣ አይተናል፣ የምንመረምረው መርምረናል፣ የሚሆነን ይዘናል፣ የማይሆነን እንጥለናል። በጣም ዲፕ ገብተናል። እኛም እናውቀዋለን፣ አንቺ የምታውቂዋለህ። ኦኬ እዛ ውስጥ አልገባም። ግን አሁን ጥያቄ እኔ ለምን አይባልም መብቴ ነው። ምንድነው የሚለው ራሱ እግዚአብሔር ይላል፣ ቃሉም ይላል እግዚአብሔር አይባልም። አሁንም ነግርሃለሁ። የት ጋር ነው ለምን የማይባለው ትነግሪኛለሽ? እስኪ ያሳይ። አንተ የት ጋር ነው አትበለኝ። እኔ ማለት ነው ተናግሬያለሁ። አሁንም ማለት ነው የት ጋር ነው አትበለኝ። እኔ ለምን እለዋለሁ? እሺ ምን ችግር አለው? ምን ሆነክ ነው? የሆነ አጉል ፍልስፍና ነው እንደፈለግከው? እሺ ኦኬ አይደለም። አንቺ ዝም ብለሽ ነው ነገር ታለኛ ፍልስፍና ይሰራል። ለምን አይሰራም? ሁሉ ፈላስፋዎች ናቸው። ጳውሎስ እኮ ኃይለኛ ፈላስፋ ነው። ፍልስፍና የእግዚአብሔር ቃል ላይ ሳይሆን ሌላ ነገር ቴክኖሎጂ ላይ ሊሆን ይችላል። ኖ ሁሉ ነገር ፈላስፋዎች ናቸው። ኦኬ እሱ ሌላ ጥያቄ ነው። እዛ ውስጥ አንግባ ፕሊዝ። በምንችለው እናውራ። ካንቺ ጋር በሚያግባባ ይላል። መኩ ይኸውልህ አሁን ያነሳው በጣም ክሩሻል የሆነ ጥያቄዎችን እንጠይቃለን። ለምሳሌ እኔ አሁን ስለ መንፈስ ቅዱስና ስለ ነቢያት ነው ያወራነው። አሁን አንዴ ጩጮች ይጨዋሉና እስኪ ቀጥል። መኩ መንፈስ ቅዱስን ታስጨብጠን፣ ነቢያቶች ደግሞ ሪል መሆናቸውን በሚጨበጥ ነገር ትንገረን። እሱ ነው እኔ ማወቅ እንፈልገው። እኔ የፈለገ ሰው ቻሌንጅ ላድርግ። አንቺ አለምት ቆይ ይሄው ነው አሁን ይሄው ስንት ነው? 1900 ሰው አለ። ቆይ 1900 ሰው አለ። እኔ ቻሌንጅ ላድርግ። እኔ መኩ በቃ ተመልሶት በቃ ላይፍሽ ቀደም እኮ መንፈስ ቅዱስ እያለች ቆንጆ አቅምሽንሽ እንዴት እንቅመሰው? መንፈስ ቅዱስ ሲባል እኔ ዛሬ ነው የሰማሁት። ይባላል እንዴ እንደዛ? አታች መንፈስ ቅዱስ የሚያረሰርስ ከጥፋት የሚመልስ የሰዎችን ልጆች መንፈስ ቅዱስን ቀጠሮ ይዛችሁ መንፈስ ቅዱስ እንዲሞላ ጠይቁ ብላለች። እሱ ራሱን ያልገባኝም እንዴት እንደሆነ። ይኸውላችሁ ምን አለ መሰላችሁ፣ አሁን እዚህ ሚዲያ ላይ በሻር ቆይ አንዴ እህታለም አንዴ ይችልበል። ይኸውልሽ በሻር የሚባል አለ አሁን እዚህ አንድ በጣም የሚታወቅ ማለት ነው። ይሄ በሻር ሌላ ስፒሪት ይገባሉ ውስጥ ሲያወራ ማለት ጊፍት ስጪና ምልክት አሳይ። ጊፍት ስጪና ግቢ ችግር የለውም። አዳምጪኝ አንዴ እንድታዳምጡ ነው። ይኸውላችሁ በሻር የሚባላል ማኛው ከፈለገ በሻርን አውጥቶ ሊያሰማችሁ ይችላል። ሌሎችም አሉ የተካኑት ብዙ ናቸው እዚህ ሚዲያ ላይ ባይዘው አሁንም መጠላው ነገር ማለት ነው። እኔ አንዴ ልጨርስ ሐሳቡን ኦኬ። ይኸውልሽ የታለ በሻር የሚባላል ምን ይሆናል መሰላችሁ፣ ሌላ ስፒሪት ይመጣና ይገባል እሱ ውስጥ ማለት ነው። ከዛ ብዙ ጥያቄዎች ይመልሳል፣ ብዙ ነገር ያወራል። ያ እግዚአብሔር ነው ማለት ነው። መንፈስ ቅዱስ ነው የገባበት ማለት ነው። ስለገባ እግዚአብሔር ነው መንፈስ ቅዱስ ነው የሚለው ነገር ልክ አይደለም። ለመሰላችሁ እኛ አሁን አንቺ መንፈስ ቅዱስ ይግባብኝ ብለሽ በምትጸልይ ሰዓት ምን እንደምታስገቢ አታውቂው። ለምን እያየን ነው እዚህ ይሄው እኮ ቲክታክ ላይ እናንተ ስለማትከታተሉ እንጂ በጣም በሺ የሚቆጠሩ አሉ እንደዚህ ሌላ ስፒሪት እየገባባቸው የሚያወሩ። ያ ስለተወራ ያ ገብቶ ስላወራ ከፈጣሪ ነው የሚለውን በምንድነው ፕሩቭ? ያ ነው እኮ ትልቁ ጥያቄያችን እኛ እና አሁን ቻሌንጅ የምናደርጋችሁ እዛ ላይ ነው። ከፈጣሪ መሆኑን ፕሩቭ የምታደርገው ትክክለኛ መንፈስ ቅዱስ የተሞላ ሰው የእውነትን መንገድ ብቻ ነው የሚከተለው። እነዚህ እውነት ነው የሚያወሩት እኮ አዳምጠሻቸዋል። እኔ አይመለከተኝም ባይዘወይ ማለት ነው። የሰውን ጉድፍ ልቆጥርና ለእንትልን እኔ ስልጣኑ አልተሰጠኝም ባይዘወይ ማለት ነው። በነገራችን ላይ እኔ ማንነኝና ነው አንተ እኔ ማንነኝና ነው የሰውን ደካማ ህይወትን ማወራው። ኦኬ አንድ አዳምጪ። እኔ ፖይንት ይገባል ማለት ነው። ይኸውልህ አሁንም በመንፈስ ቅዱስ ፖይንት በደንብ ስለሰው አታውራኝ፣ ስለሰው አታውራኝ፣ እንትና እያልክ አታውራኝ። እኔ እንትና ሳይሆን እኔ ፕሩፍ ስላለኝ ነው ዝም ጠራው። ኦኬ አንተራብለች ራሂል አስገባት ማኛ ጥያቄው እኮ ግልጽ የሆነ ጥያቄ ነው የጠየቀው። እሱ በምን እንለያቸዋለን ነው በቃ። እነዛ ትንቢት የተናገሩ ዋና ፖይንት እሱ ነው። ክሊራፕ ላድርግላት። ቆይ አንዴ ይኸውልሽ ምን አለ መሰላችሁ፣ ትንሽ ቀለል አድርጉላት። እሷ ፓስተር አይደለችም። ቀስ እያላችሁ ኧረ ፓስተርም ካለ በዚህ ጉዳይ እኔማ በደንብ ከማንም ጋር ማውራት እችላለሁ። ይኸውላችሁ ምን አለ መሰላችሁ፣ አሁን ከኛ ውጪ ይኸውላችሁ ከኛ ውጪ ሶል የለም፣ ከኛ ውጪ ህይወት የለም። በቃ የሆነ ስፒሪት ሲገባ ከፈጣሪ ብቻ ነው የሚል አመለካከት መጀመሪያ
ቆም ብለን ማሰብ አለብን። ለምን በአገር ቤትም እንደምናውቀው ጠንቋዮች በሌላ ቋንቋ ይናገራሉ፣ ሌላ መንፈስ ይገባባቸዋል። ይሄ የምናውቀው ነው። ያ መንፈስ ሰይጣን ጂኒ ጅቡቲ እሱ ላይ ነው ያልቀበልም ሰይጣን ነው ምናምን አልልም። ግን የፈጣሪ ብቻ ነው ማለት ከባድ ነው። ለምን መሰላችሁ? አሁን እዚህ ጋር እንደምናየው እኛ ብዙ አሉ። ስም አትጥራ ብለሻል፣ አልጠራም። ለምን ስም የምጠራበት ምክንያት ሰዎች ገብተው ፕሩቭ እንዲያደርጉት ብዬ ነው። ግን አልጠራም። ኦኬ ምን አሉ መሰለሽ ከአይምሮአችን የማይችለውን ስለ ከዋክብት ስለ የኛ ያልሆነ እውቀት ነው የሚነግሩን እነዛ ሰዎች። በእንግሊዘኛ ነው የሚያወሩት። በጣም የሚገርም እውቀት እና ፍቅር ነው የሚሰብኩት፣ ጥሩ ነገር ነው የሚሰብኩት። ግን እኛ ፈጣሪ ነን አይሉ፣ ግን መልአክ ነን ይላሉ አንዳንዴ። ገብቶሻል አይደል? አንዷ አለች አሁን ከሚካኤል መጥቶ ዛሬ አናገረኝ ትላለች። አንዴ ደግሞ ኢየሱስ መጥቶ አናገረኝ የሚሉት አለ። ያሸዋ ምናምን ማለት ነገር ነው ያለው የኔ ቆንጆ። ስለዚህ አሁን ከነዚህ ከኛ ከሶስተኛው ዳይሜንሽን ወጣ ያሉ ኃይሎች ስላሉ ስጋ የማይለብሱ ግን ስፒሪት ያላቸው የኛን ስፒሪት በፍላጎት ሼር ማድረግ የሚችሉ ስትፈቅጂ አንቺ ውስጥ ገብተው ሼር ያደርጋሉ ስጋሽ። እነሱ አለመሆናቸው ምንድነው ፕሩቭ ነው ጥያቄው። ቀጥይ። ቅድም ነገርኩክ። በቃ እኔ አንተ አልሰማኸኝም በደንብ እንጂ ማለት ነው። በመንፈስ ቅዱስ የተሞላ ሰው መንፈስ ቅዱስ ውስጡ ያለ ሰው እንደነዚህ አይነት ሰዎችን የመለየት አቅም አለው። በቃ ይሄን ብያለሁ። እኔ አሁን ምንም ጥያቄ ያስፈልገው የኢየሱስ ስም ማን ነው ትነግሪኛለሽ? ጥያቄ ትወዳለህ ሰው ሲመልስ ነው። እስኪ እኔ ቆይ ሞኬ አንድ ጊዜ ቆይ እንደው ሞኬ አንድ ጊዜ አይፈወድም። በቃ ነገርኩህ። እኔ ሞኬ አንድ ጥያቄ ልጠይቅሽ እህቴ ነው። አንድ ጥያቄ ልጠይቅሽ። ለምሳሌ መንፈስ ቅዱስ ያላቸው አለች አስገባላት ማኛ ራሂል ነብዩት መጣለች። ራሂል ጻፊልኝ እናቱ የኪዳን ልጅ እየጻፈች ነው። እሺ ብቻት አገኘኋት። እኔ ስቢያታለሁ። እኔ ስቢያታለሁ። ፓስተራችን ናት መሰለኝ። ትምጣስ መኩዬ ምን አለ መሰለኝ። ሰላም እንዴት ናችሁ? እኔ ጥያቄ ለምሳሌ አሁን ሰላም ይብዛ እናቱ ሰላም ነው። አልሄደችም። ሌላ ሰው አለች። ኦኬ አንቺን አገናጥራሽ እንዳትሄድ ብዬ። አይ ችግር የለውም። እና መጽሐፍ ቅዱስ ላይ ነብይ ብሎኝ ነበርና በዛ ዙሪያ ስለ ዳንኤልም አንስተ ነበረ። ዳንኤል በራሱ ነብይ ነው። ምክንያቱም ዳንኤል ለንጉሶች ሲናገር ነበረ። ጥያቄው አልገባሽም? ብሉይ ኪዳን እኔ ጠየቅኩት። ነብይ ሆኖ ኦልሬዲ ከፈጣሪ ጋር ኮሙኒኬት ማድረግ ጀምሮ ፈጣሪ ቀጥታ እያናገረው እያለ በሌላ ነብይ ያናገረው ነው ያልኩት። ኤግዛምፕል ዳንኤል ለንጉሶች እንደሚናገረው ፈጣሪ ሲፈልግ ከዳንኤል ጋር ብቻ ነው የሚያወራው። የዛ አይነት ነው የጠየቅኩት። እና እስቲ ከገባሽ ማለት ጥያቄ አባባሉ ዳንኤልን ለምን ሌላ ነብይ መጥቶ ሌላ ነገር ይገልጽለታል ራሱ መናገር እየቻለ እንደማለት ነው። እሺ አሁን ገብቶኛል። አሁን ዳንኤልን ብቻ አይደለም ዮናስ አለ የተላከ ማለት ነው። ብዙዎች አሉ አይደለም። ጥያቄውንም አልገባሽ። ወይ አንዴ አዳምጠኝ ለጠየቀው ጥያቄ ልነግርህ ነው። ንገሚልኝ አንዴ ምንድነው ያልኩት? እስቲ ከገባሽ ነብይ ሆኖ ለምን ለሌላ ሰው ከእግዚአብሔር ሰምቶ ይናገራል አይደል ያልኩት? አይደለም አልታኝም። በደንብ እስቲ አስረዳዳይት እኔ ይቅርብ። ያውልሽ ባጭሩ ዳንኤል ነብይ ነው አይደል? ከእግዚአብሔር ጋር የሚነጋገር እግዚአብሔርን የሚያውቀው እግዚአብሔርን እሱን የሚያውቀው ነብይ ነው። ሁሉንም ነገር የሚገልጽለት ነው። እሱን ማናገር እየቻለ ሌላ ነብይ ልኮ ለምን እሱን ያናግረዋል? ሁሉንም ነገር እሱን መንገር እየቻለ በሌላ ሰው ለምን እሱን ይነግረዋል? ራሱን ማናገር ሲችል ማለት ነው። ዳንኤልን ራሱን ማናገር ሲችል ነው። ማናገር እየቻለ እያለ አሁን የመጣው ጥያቄ በጅማ ነው። ገባሽ? እሷ ቀጥታ ጸሎት መጸለይ እየቻለች ከእግዚአብሔር ጋር መነጋገር እየቻለች ለምንድነው ሌላ ነብይ ጋር ሄዳ ጸልይልኝና ከእንደገና ስለሷ ችግር የነገራት? እሷም ያላትን ጉዳይ ምንም ሳያውቃት
ሊነግራቸው የተሻለው እግዚአብሔር ራሱ መንገር እየቻለ ያን ያህል በልሳን መናገርና ከእግዚአብሔር ኮሙኒኬት ማድረግ የምትችል ከሆነ በዚህ ደረጃ ትክክለኛ ጥብቅ የሆነ ግንኙነት ከእግዚአብሔር ጋር ያላት ለሷ መንገር ሲችል ልክ እንትናን እንደማለት እኮ ነው። አሁን ዳዊት በንጉስ እያለ ሌላ ነብይ መጥቶ አንተ ተሳስተሃል ምናምን ብሎ እንደተናገረው ገባሽ? በቃ አሁን ማለት ነው። አንዴ እኔ ልመልሰው ይሄን ጥያቄና በራቦ ቅድም ተናገር ያለው ምን አለ መሰለክ፣ ምናልባት ከእግዚአብሔር ጋር በዛ ሰዓት ያለው ሪሌሽን የደከመ ሊሆን ይችላል። ምናልባት ደክሞ ሊሆን ይችላል። አንድ ሁለት አሁን እኔን ላልከው እሷ ለምን ሌላ ነብይ ጋር ሄደሽ ብለህ ላልከው ቅድም ብያለሁ። እግዚአብሔር ፊት ስትንበረከክ ፊቱን ስትፈልግ የምትጠይቀውን ነገር ሁሉ የማግኘት መብትና ስልጣን አለክ። እኔም ልጁ ነኝ፣ ሌላውም ልጁ ነው። ጸጋ ግን የተለያየ ነው ብዬ ካለው ምናልባት እኮ ፊቱ ላይ በተጋው ሰዓት ላይ ለኔም ሊያሳየኝ ይችላል እግዚአብሔር፣ ለኔም ሊነግረኝ ይችላል፣ ለኔም ሊገልጥልኝ ይችላል። ግን በሰዓቱ አሁንም ቢሆን በእግዚአብሔር ፊት ታይም ሰጥቼ የምንበረከክ በእግዚአብሔር ፊት ጊዜ የማቃጥል ሰው አይደለሁኝም። አሁንም እኔ በደከምኩበት ሰዓት የበረቱ ሰዎች አገልጋዮች ጋር ሄጄ መገልገሉ ለምን የሚያስብል አይደለም። በሰዓቱ ደክሞ ሊሆን ይችላል እግዚአብሔር ያንን ያደረገው። እኔ በበረታው ሰዓት እኮ እግዚአብሔር ለኔ ለራሴ የሚነግረኝ ነገር አለ። ለኔ ለራሴ ከፊት ለፊቴ ሊሆን የሚችሉትን ነገሮች አንዳንድ ነገሮችን በህልምም ሆነ በተለያየ መንገድ ያሳየኛል። በእግዚአብሔር ፊት ስንበረከክ፣ ከእግዚአብሔር ጋር ስቆራኝ፣ ከእግዚአብሔር ጋር ኮሙኒኬት ሳረግ፣ ስደክም ግን ህልምም አላይም። ስደክም ህልምም አላይም። እኔ አንዳንዴ ነገ የሚሆነውን ነገር ዛሬ በህልም ያሳየኛል በእግዚአብሔር ፊት ከጸለይ። እሺ በቃ በዛ እንውሰደውና አንድ ጥያቄ ልጠይቅሽ። አሁን አንቺ ሁሉን ነገር የፈጠረው እንግዲህ እግዚአብሔር ነው። እኔ ነኝ የፈጠርኩት ነው የሚለው። ክፋትን፣ ደግነትን፣ ሞትን፣ ሰይጣንን ሁሉን ነገር እኔ ፈጠርኩ ነው የሚለው። እንግዲህ ይሄ ፈጣሪ አሁን መጀመሪያ ማለት ነው መጀመሪያ ይሄንን እንጨርስ፣ እኛውን እንጨርሳ። ይሄው እኮ አላለቀም ገና። ኦ ማይ ጋድ ይሄው ነው። አንዴ አዳምጠንና በዚህ ደንብ ይሄን ከጨረስን በኋላ ታወራለህ። ቆይ አንዴ አሁን ለምሳሌ እንዴት ነው ለራሷ የማይናገር የሚለውን ይሄን ጨርስ። ኦኬ አንዴ ሚውት አድርግና ይሄንን መጀመሪያ ሰው እንዲገባ አድርገን እናውራ። ከዛ በኋላ ታወራለህ። ጥያቄ ይቀናል። እሷ መለሰች እኮ አታውሪ፣ እኔ ልመልስ አለች። ከዛ መለሰች፣ ተቀበልናት። አንቺ ምን አስቸኮለሽ? እኔ እኮ ተቀበልኳት። ኢሶኬ አልኩኝ። በቃ አንቺ ማስረዳት አይገባሽ፣ ራሴ አስረዳለሁ አለች። ደክሜ ስለደከምኩ ነው ብላለች። አሁን እኔ ጥያቄ ፈጣሪ ላይ ነው ማለት ነው። ፈጣሪ ሁሉን የፈጠረው እሱ ነው። አንቺ ጠልተሽው አይደለም የሄድሽው። አንቺ ደክመሽ ነው፣ አቅቶሽ ነው፣ ኑሮ ከብዶሽ ነው ወይ የሆነ ነገር ነው። ያንን እንዴት አይረዳሽም? ለምንድነው ያን ያልተረዳሽና ደክማለች ራሷን ላናግራት ደግሞ በዛ ደረጃ ካወቅሽው በኋላ መድከምንስ ምን አመጣው? በዛ ደረጃ ኮሙኒኬት ካረግሽው። አሁን እኔ ማኛው ኦሬዲ ጓደኛዬ ነው፣ በደንብ እንተዋወቃለን። ምንም ቢያጠፋ ምንም ቢል ከምን አንፃር እንደሆነ ስለማቅ አልቀየመውም። ለምንድነው ፈጣሪ በዛ ደረጃ ኦሬዲ ልቡን ከፍቶ ካንቺ ጋር መነጋገር ከጀመረ በኋላ ቋንቋ ሰጥቶሽ እሱ ማውራት ከጀመረ በኋላ አንቺ ስትደክሚ የሚሸሽሽ ለምንድነው? እንዳው ላይ ሁሉን አያስተካክልልሽም እየነገረ? ይሄ ነው ጥያቄው። ቀጥይ። አሁን ተሳስተካል ሞኬ። አንደኛ እግዚአብሔር ሰውን አይሸሽም። ኃጢአተኛም ሆን ቅዱስም ሆን ሰውን አይሸሽም እግዚአብሔር። ግን በከምሽ ስለደከምሽ እኮ ሌላ ነብይ ጋር አዲስ አንዴ በፈለግከው መጠን እኔ ደከምኩ እኔ የዛን ሰዓት ነው። አንቺ እኮ ኢሎጂካል ነው ወሬሽ ራሱ ምን መሰለሽ አይደለም ላይፍ ውስጥ የማውቀውን ነገር ነው። እኔ አሁን ይኸውልሽ ትልቁ የፕሮቴስታንት ችግር ምን ነው ታውቂያለሽ? ፕሩቭ አድርጉልኝ ነው ነገር ስትያቸው እኔ በህይወቴ ያገኝቻለሁ። እኔ ደርሶብኝ አንቺ እህቴ ወደ አንቺ ቃሽተሽ ቢሆን ያንቺን ቅዠት እኔ የምሰማበት መንገድ የለኝም። አዳምጪኝ። በእኔ ህይወት ጨብጫለሁ። አዳምጪኝ። አንድ ጊዜ አዳምጪኝ። ቆይ እህቴ ራሄል እኔ ምንድን ነው አዳምጥ። መጀመሪያ እኮ እሷ እያወራች ነው አይደል? አንድ ነገር ራሄል የምትጠይቁት ጥያቄ መልስ መሰረታዊ ችግሩ ምን ነው ታውቃለሽ? መሰረታዊ
ቆይ አንድ ጊዜ ራይሎች መሰረታዊ ጥያቄ ስትጠየቁ ጥያቄውን ሴንስ በሚያደርግ ወይንም ትርጉም በሚሰጥ መንገዱ ከመመለስ ይልቅ ምንድነው የምታደርጉት? እኔ በህይወቴ ስለማቀው ነው፣ እኔ ስለደረሰብኝ ነው፣ እኔ ቴስት ስላደረኩት ነው። ያንቺ ቴስት ማድረግ እኮ ለኔ ምስክር ሊሆን አይችልም። እኔ ምጠይቅሽ መጽሐፍ ቅዱሳዊ ጥያቄ መጽሐፍ ቅዱስ ላይ ያለውን ነገር ተግባራዊ እንዲሆን ወይንም ደግሞ ላንቺ አሁን ሞክ የጠየቅሽ ጥያቄ ምን አለ? ቀጥታ ላንቺ ጌታ በሌላ ሰው ከሚሄድ ለምንድነው ቀጥታ ላንቺ አንቺ ለምንድነው ማያገኝ? አይ እኔ ደክሜ ሊሆን ይችላል አልሽ እንደ ጌታ ስትደክም ይሸሻል ወይ ብሎ ደግሞ ሎጂካል ጥያቄ ጠየቀሽ። ያንን አድሬስ ከማድረግ ይልቅ አንቺ ወዴት ነው የምትሄጂው? ኖ በእኔ በህይወቴ ስለደረሰ ነው። እሱ አይደለም ጥያቄው። ጌታ የማይሸሽ ከሆነ ሰው አይሸሽም አልሽ አይደል? ካልሸሸ ጊዜ ጌታ አለ፣ በብርታሽም ጊዜ ጌታ አለ ማለት ነው። በሁለቱም ሰዓት አለ ጌታ። አንቺ ስትደክሚ ነብይ ፍለጋ አትሄጂ። ጌታ ራሱ ነገር ሲማኛ ምን ሆነክ ነው? እኔ ቅዱስ ሞልቶኛል ብለሽ ማለት ነው። እኔ እየመለስኩለት እኔ ስደክም ነው ጌታ። አዳምጪ። ቀጥታ ለምንድን ነው አይደለም? ምን እያወራ ነው ስላልሽኝ ምን እያወራ ነው ብለሽ ገብቶሻል? ያነሳሁት ነገር ራይ ለምንድን ነው ልመልስ ወይ ለዚህ ቆይ አንዴ እኔ ልመልስ። አዲሱ አሁን ለጠየቀው እኔ ያልኩት ግን ገብቷታል ወይ? አዎ እኔ ልመልስ። እግዚአብሔር ገብቶሻል ወይ? ጅማ ከቀረበሽ ለምን ይሸሽሻል ነው የምትለው? እግዚአብሔር ደግሞ የሚሸሽ አምላክ አይደለም እያልኩ እኮ ነው። እየሸሸኝ ሳይሆን እኔ ነኝ የሸሸሁት እኮ ለምን ሌላ ነቢያት ጋር ትሄጃለሽ ብሎ ሞኬ ሲጠይቅሽ ነው አይደለም? ሌላ ሞኬ ይልሽ አንቺ እህታችን ጅማ ቆይ አንድ ጊዜ ሞኬ ምን ብሎ ጠየቀሽ? ለምንድን ነው ሌላ ነቢያት ጋር የምትሄጂው ሲልሽ በዛ ሰዓት ደክሜ ይሆናል አልሽ። ደክሜ ጌታ ካንቺ ጋር የለም ወይ ብሎ ጠየቀሽ። መጀመሪያ ምን ሆነክ ነው? ምን አገባክ? ጠይቀኛለክ እንዴ? አዎ ምንድነው ምን አገባክ? የተወያየን ምን አገባክ? ጠይቀኛለክ ወይ በራስ ሪች ቆይ ራሂል ቆይ አንዴ ሚዩት አድርጊውና ማለት ነው እኔ ልመልስ። አንዴ መልስለት። ለምንድን ነው የምታወራው አንተ? ቆይ አንቺ እሱ እንግዲህ አልረዳ ብሎ ነው አንዴ ልናገር። ልምምድና የራሴን ህይወት ነው የተናገርኩ ያለሁት። ምንድነው አንተ ገብተህ ጣልቃ ገብተህ የምትበሰጫጨው? መብቴ ነው። እኔ እኮ እዚህ ጋር ማለት ነው ይሄ ነፃ ሚዲያ ነው አይደል እንዴ? ምን ሆነክ ነው? እኔ ስላወራውና ስላላወራው የእግዚአብሔር ክብርም አይጨመርም አይቀነስም። ባይዘዌ ማለት ነው የጠየቀኝ እግዚአብሔር ለምንድን ነው ካንቺ የሸሸው ብሎ ሲለኝ እግዚአብሔር ደካማም ብሆን ደካማም ባልሆንም እግዚአብሔር ሰውን አይሸሽም። እግዚአብሔር ሸሽቶኝ ሳይሆን ቀደምን ተናግሬያለሁ። እኔ በራሴ ስጋ ለባሽ ነኝ። ከእግዚአብሔር ጋራ ያለኝ ሪሌሽንሺፕ ምናልባት አቆሜ ሊሆን ይችላል፣ በስራ ተጠምጄ ሊሆን ይችላል፣ ጊዜ እየሰጠውኝ ሊሆን ይችላል፣ ሊሆን አይችልም። በቃ ማለት ፊቱን እየፈለኩኝ አይደለም። ሰው ድምፁን እየሰማው አይደለም። መብቴ ነው። በቃ የራሴን ላይፍ ላውራ። ለሞኬ ነው መልሰው። አንተ ዝም በል ማነካ አዲሱ ለሞኬ ላውራ። የራስ ጥያቄ ካለ ትጠይቀኛለህ። ይሄ ክርክርና አጉል መበጣበጥ አይደለም። ዲስከስ እያደረግን ነው አይደል? የራሴን ላይፍ ደግሞ ራሴን የምናገረው አንተ አይደለም የምታወራልኝ። አንተ እኮ እኔ ላውራልሽ እያልክ ነው። አኛው የእነሱን ፓስተር እስቲ ያስገባልኝና እኔ ልጠይቀው እስቲ ጥሩት እስቲ እናንተ የኔ ጥያቄ እናንተ አሁንም አልተመለሰም። ፓስተር ጌታ ኢየሱስ ክርስቶስ ነው። ባጭሩ ልጠይቅሽ ፓስተር ማለት በአንድ ቸርች ውስጥ ያሉትን ምዕመናንን የሚጠብቅ ማለት ነው። ፕሮፌት አስገባላችኋለሁ። የእናንተ ደግሞ ለመኩም ለአዲስ ታይምስም የሚሆን ፕሮፌት አለኝ ላስገባ። አምጣልኝ። ሚዛን ነው ዴቭ አንዴ ጥያቄ አጠይቅ። ለመማማር ከሆነ ከባድ የሆኑ ፕሮፌት ነው ማመጣልህ። በትልቁ ነው ማረግልህ። እንዲያውም እንዲገባ እንደ ቅድሙ አንድ ሰኮንድ ብቻ መስቀል ታያላችሁ። ከዛ በኋላ ጥያቄያችሁ ድራሹ ነው የሚጠፋው። አከተም እንደዛ እነዚህ እኮ ምዕመናን ናቸው። እነዚህ ተማሪዎች ናቸው።
ወንጌልን የሚማሩ ጊዜው ለኔ ይሰጠኝ እስቲ ዛሬ እንኳን አይ ለአንተ አይደለም ኦኬ ዝም ብለህ መጠየቅ ብቻ እንጂ መልሱንም እየተረዳ አይደለም አንዳንዴ መልሶችን መቀበል መቻል አለብህ መልሶችን ተቀበል አሁን ልብ ካለ መኩ ልብ ካለ አሁን ጠይቅ በቃ ሌሎቻችሁ ሚውተር ኦኬ እሺ ኢየሱስ ማን ነው የመጀመሪያ ጥያቄ ኢየሱስ ጌታ አንቺን አይደለም እባክሽ ተረጋጊ ያው ፓስተሩ ገብቷል አይደል በቃ እናንተ ጸጥ በሉ መንፈስ ቅዱስ ያለበት ሰው ገብቶ ግብዳ መስቀል ለበሰው አሪፍ ነው አሁን እሱ ጋር ነው እኛ ጥያቄ ኢየሱስ ማን ነው ትነግረኛለህ ነኝ ጌታ ሚውት ፕሮፌት ሚውት ነው አይ ኢየሱስ ማን ነው ያልክ ነው ወይ አሁን ይሰማል እሺ ሰላማችሁ ይብዛ ብያለሁ እንግዲህ ቅድምም ያው አንድ ጥያቄዎች እየተጠየቀ እንግዲህ ሙሉ ኔትወርክ አውጥቶኝ ነው የወጣሁት እንደው ሳልጨርስ ስለወጣው በትግስት እየጠበቅኩ ነው እስካሁን ድረስ ስለዚህ ከቅድሙ ጀምሮ የምታወሩትን የምትጠይቁትን ጥያቄ ያየው ነው አይ ለዛ ሁሉ መልስ ግን አንድ ስማ ሰምቻለሁ ነው መጀመሪያ አንድ ፕሮፌት ለዚህ ሰው ለመኩ ለሚባል ጸልዩለት ከኔ ጋር ብቻ ይሁን ወንድሜ በጣም ጸሎት ያስፈልጋል ጸሎት አትፈልግም እውነት ነው አይ ቆየ ኢየሱስ ማን ነው ጌታ ነው ማለቴ በህይወት እያለ እዚህ ምድር ላይ በነበረ ጊዜ መሰቀሉ በፊት ኢየሱስ ተብሎ ተጠርቷል ይሁን ልስማኝ አሁን ግዛችን እዚህ 1900 ሰዎች አላችሁ ሳታችን ግዛችን ጠላት እየወሰደ ስለሆነ የእግዚአብሔር ቃል እንደምናገር እንደሚያስረዳን ለነና ለናንተ ማለት ነው በትክክል ይነግረናል ወገኔ አንታለን ጸጋ የተለየ ነው አንተ ለጠየቀው ጥያቄ እኮ በዚህ ምድር ላይ ሳለ ኢየሱስ ተብሎ ተጠርቷል ነው መልስ እኮ ነው የፈለኩት ሌላ ነገር ለምን ነው በዚህ ምድር ላይ ያለ ኢየሱስ ተብሎ ተጠርቷል ወይ ከዛም በፊት ተጠርቷል የት ጋር ነው ያሳዩኛል የት ጋር ነው አሁን ይሁን ወንድሜ እያየ ለማጣመም አትምጣ ለማጣመም የሚመጡትን እንግዲህ እንደ እግዚአብሔር ሰው እኔ ቃል ካወጣው ተጠንቀቅ አትቀልድ